መበከል ያለባቸው የት አካባቢ እንደሆነ በተለይ ካልየ ካሉጃ ሁለገብ ማለት እችላለሁ ቤተሰብ ጭምር ሳይቀር ነው እቺን አማርኛ ጣል የሚያደርጉልኝና ሁሉም ጋር ኦኬ ኤኒዌይ ምን አለ መሰላችሁ ባህር ዳር የአገው መዲና ናት ስለምትል የቲዲኤፍ ሰራዊትና የአገው ሰራዊት ባህር ዳርን መቼ ነው የምትቆጣጠሯት የምትል መልእክት ናት መሰለኝ ጎሽም እያደረገኝ ነው ባይዘወይ ለኔ አስበው ወይ ደግሞ ለአገው ህዝብ ተቆርቁሮ ሳይሆን እኔን ለመጎሸም ነው እኔም በቂ የሆነ መረጃ ያለው ማስረጃ ላንተና ለተመልካቾችም ለማድረስ እገደዳለሁ ማለት ነው በባህር ዳር ላይ ያለው አሁን ያየር ሁኔታ የህዝቡ እንቅስቃሴ ትንሽ ወደናንተ ጣል ላድርግላችሁና እጅግ በጣም የሚገርማችሁ ነገር የቲዲኤፍ ሰራዊትና የአገው ሰራዊት ባህር ዳርን መቆጣጠር ተስኖት አይደለም እኔ ልንገራችሁ ግልጽ ላድርግላችሁ እዚህ ላይ ግን ህዝቡ እንዳይረበሽ ነው ይሄ በተሳሳተ መረጃ የሚንቀሳቀስ ህዝብ በተንሻፈፈ ፖለቲካ የሚራመድ ህዝብ ገደል እንዳይገባ ነው ሌላ ነገር አይደለም የሚገርማችሁ ነገር ወደ ስደት እንዳይወጣ ነው እኔ ግልጽ አድርግላችሁ ባህር ዳር የትግራይ ሰራዊትና የአገው ሰራዊት ለምን ከተማው አልተቆጣጠርም ብላችሁ ቀንም ለሊትም የምትጮት መረጃው ይሄ ነው ነገር ግን ዙሪያዋ ታጥራለች በተለይ ባህር ዳር ውስጥ ያሉ ነዋሪዎች አሁን እውነት ብለን አስቀምጠን መሄድ ደግሞ መልካም ነው በከተማዋ ላይ እየተካሄደ ያለው ዝርፊያ ግድያ የሰው አፈና ስላችሁ ሰዎች እየጠለፉ ይሄን ያክል ብር ካላመጣችሁ ልጃችሁን አንለቅም የሚል ግሩፕ ሁሉ ተፈጥሯል በጣም ይገርማችሁ ነገር ዝርፊያ እጅግ በጣም ከመንግስት ቁጥጥር ውጭ ሆኗል ይሄ ባህር ዳር ያላችሁ ወንድምና እህቶች የአገው ተወላጆች ምን ነው ጭጭ ብላችሁ ያዛችሁት ይሄን ለምን እውነታውን አታወጡትም ህዝብ እየተንከራተተ አይደለም ህዝብ ተሰቃይቶ አይደለም ያለው ህዝብ ተሸማቆ አይደለም ያለው ባህር ዳር ያለው ለምንድን ነው የምንደባበቀው ዝም ስንል አንዳንዴ ትንሽ ክብር ቢኖራችሁ መልካም ነው ይሄ ወንድማችን የጠየቀኝ ጥያቄ የሚገርማችሁ ነገር በጣም ፖለቲከኛ ነው አይ ነው እኔን ለመጎሸም ነው ጥያቄ የጠየቀኝ ነገር ግን እርስ በርሳቸው እየተቀጣቀጡ ነው የሚገርማችሁ ነገር ባህር ዳር ያለው ነዋሪ በዝርፊያ በከፍተኛ ሁኔታ ካስተዳደሩ ቁጥጥር ውጭ ሆኗል ነዋሪው ራሱ ዝርፊያ ተበራክቷል ግድያ አፈና እውነት ይሄ ባህር ዳር ልጆች ደውልና አሁን ደውላችሁ መጠየቅ ትችላላችሁ ኢንተርኔት አለ ባይዘው ባህር ዳር እስኪዘጋ ድረስ ደሴ አሁን በከፊሉ እየተዘጋ ነው ያለው ይሄ ቲዲኤፍ የሚሉት የረገጠው መሬት በሙሉ ኢንተርኔት ይዘጋል አይ ለምን ህዝቦች ለምን አይጠቀሙበትም ግንኙነት ለምንድን ነው መቋረጥ የተፈለገበት ምክንያት በዚህ ጦርነት ላይ ይሄን እንኳን ቆም ብለህ መጠየቅ መቻል ነበር በወንድም ማለት ስለ ባህር ዳር ከምትጠይቀኝ ስለ ራስህ ህልውና ብትጠይቅ መልካም ነበር ባህር ዳር ላይ ያለው እውነታ ግን እንዲያም ካልየ ካሉጃ ተናግሬ ማላቅም ያለው ውስጥ ያለው ዲፕ ያለው ሁኔታ ግን ያለው እውነታ ይሄ ነው ህዝቡ ራስ በራሱ ተቀጣቅጦ ልክ እንደ ጎመን ሊበላላ ነው የሚገርማችሁ ነገር ልክ እንደ ጎመን እየተቀቀለ ነው እንዳለ በስርቆትም ብትሉ በዝርፊያውም ብትሉ ሰው በማገት ብትል ሴቶችን በመድፈር ብትሉ ይሄ በእውነት ባህር ዳር ላይ ያላችሁ ወንድምና እህቶቼ ይሄንን በሚዲያ መስክሩ ካልየ ካሉጃ ስተት ካለብኝ እኔ ታረማለሁ ባህር ዳር ላይ እንደዛ አይነት ወንጀል የለም የሚለኝ ካለ እኔ ቀጣለሁ በእውነት ሂሴን አነሳለሁ ያለው እውነታ የሚደርሰን ኢንፎርሜሽን ግን ባህር ዳር ከተማ ላይ እጅግ በጣም ዝርፊያ የሰው ግድያ አፈና ይሄ ጋንግስተር የምትሉት ነገር ቡድን ተመስርቷል ከተማው እየተናጠች ነው ያለችው ራስ በራሳቸው እዛው ታዲያ ይሄ ሰራዊት ለምን ይገባል የህዝቦችን ህልውና ለማስጠበቅ ህግን ለማስከበር የሚታገል ታጋይ እንዴት ሆኖ ነው የሚገባለ እንዴት ሆኖ ይግባል መልስ ስጠኛ እዚህ ላይ እንደምታዳምጠኝ አውቃለሁ በተለይ የፌስቡክ አድመኞች አርበኞች የኔ ተከታታዮች ብቻ ሳትሆኑ ይሄ ልጅ ምን አለ ብላችሁ የምትከታተሉኝ መልሱ ይሄ ነው ስለ ባህር ዳር አጥጋቢ የሆነ መልስ አግኝታችኋል ብዬ ገምታለሁ
በስርቆት በዝርፊያ ተሰማርተው ህይወታቸው የሚኖሩ ግለሰቦችና ቡድኖች በፍጥነት ከእንደዛ አይነት ተግባራቸው እንዲቆጠቡ እርምጃ መውሰድ። ይሄ ካላረክ ዝም ብለህ ኢትዮጵያ ብትል ዋጋ የለውም። እኔ እርግጠኛ ሆኜ ነው የምነግርህ። አሁን ያለንበት ደረጃ ይሄ ነው። አዲሷ ኢትዮጵያ ለመገንባት ሁላችን የሚያስማማን ፖሊሲ እስካልቀረጽን ድረስ ነው የምላችሁ። አዲሷ ኢትዮጵያ ስንል እንግዲህ እንዲህ ተደባብሰን ባለፍ አለብን እንዳሁኑ ማለት አይደለም። በጣም ጥንቃቄ ሊደረግ ይገባዋል ብዬ አምናለሁ። ይሄ ወሳኝ ነው። አጀንዳዎችን ለመቀያየር ወይ ደግሞ የህዝቦች ትግል ለመቀልበስ የሚደረጉ ሩጫዎች ምንም የሚያደባብቀን አይደለም። በተለይ በወለጋ ላይ እየተደረገ ያለው ጦርነት አሁን ነካክተው እቺ ሰው አልባ የተባለችው አውሮፕላን ወለጋ እንድትደበድብ ነው ትልቁ ትግላቸው። እኔ ላስቀምጥላችሁ እዚህ ላይ ክሊር እንዲሆን ለሁላችሁም። በወለጋ ላይ የተቀሰቀሰ ጦርነት እኔ እርግጠኛ ነኝ የቀሰቀሱት ወይ 4 ወይ 5 ናቸው። ሌሊት ወይ 4 ወይ 5 10 ናቸው። ከዚያ አይበልጡም። ጥይት ተኮሱ፣ ህዝብ ተነሳ፣ ጥይት በጥይት ሆነ። በዚህ መሃል ላይ የብልጽግና መንግስት ግፊት እንዲደረግለት ታንክ፣ መትረየስስ፣ መድፍ፣ ሰው አልባ አውሮፕላን፣ ጀት ምን እዛ ከተማ ላይ እንዲያዘንብ ይሄ ክሊር ግልጽ ነው። ይሄ ለማየት ያብቃቸው። አሁን ነገ ከነገ ወዲያ ከሚቀጥሉ ሳምንት መንግስት እዚህ ላይ ጦርነት ይሳተፋል። በአውሮፕላን በጀት በምን ያለው የሌለው ኃይል ይጠቀማል። ኦነግ እንደሆነ ከህዝብ ጋር ተቀላቅሏል። ልክ ቀደም ትላላችሁ ታሳውሳላችሁ አይደል? ህወሓት ተበኗል፣ ዱቄት ሆኗል፣ እንዲህ ሆኗል ምናምን ሲባል ካልጃ ቀደም ብዬ ወጥቼ እንዲያውም ሚጥሚጣ ሆነው መጡ ስል አሁን እንደ ፋሽን ሆነ እንዲያውም ጣል እያደረጓት ነው። እውነት ነው፣ ደግሞ ሀቅ ነው። አይጨበጥም አይዳሰሱም የተባሉ አሁን በርበሬ ሆነው አይናችን አሁን እንኳን ተላምደናል መሰለኝ። ከደሴ ወዲያ አሁን እየተላመደው ነው ህዝቡ። አዎ ትዲፍ ሲባል ያው እልል እያሉ እየተቀበሉት ነው። ምንም ሚጥሚጣ ሆኖ አቃጠለን ስንል ነበር። አሁን ግን ያው አልጫው ነው መጣ። አያያ አልጫው ነው መጣ። ኦ ሶሪ ማራ ይቀጣ ማለት ነው በቻይንኛ። አትሳቅተ ብያለሁ። እና ይሄ ነገር ግን ለሁላችሁም እንዲህ ተሳረጋችሁ ደግሞ ትንሽ ዘና እንድትሉ ፈታ ብላችሁ ትንሽ ፎከስ እንድታረግ ነው። ሌላ ነገር ሽምቅቅ አትበይ። ሽምቅቅ ያለ ሴት አልወድም። ተቅማጣም ሙጀላም ጥሎብኝ ሙጀላም ደግሞ አልወድም። ዘና በል። ያሸማቃል። አድምጥ። ወጣ ገባ አትበል። ምን ወጣ ገባት ያለሽ? አድምጥ። የሚጠቅምህንም ሰጠ፣ የማይጠቅምህ ከሆነ ተወው። ከካልየ ካልጃ አንዲት % ውሰዱ። የሚጠቅማቸው አንድ። በእውነት ይሄ ጦርነት ጠቃሚ አይደለም። ለበርካታ አመታት ድምጽ ስንሆን ይሄ ኢትዮጵያዊ አይደለም ይሄ ባንዳ እየተባልን ስማችን ሲለጠፍ ነበር እኮ። ማን ያዳነኝ? የትግራይ ፖለቲከኛ፣ የትግራይ ባለሀብት፣ የኦሮሞ ፖለቲከኛ፣ የኦሮሞ ባለሀብት፣ የአገው ፖለቲከኛ ማንም እኮ አይደለም የሚያድነን። አይደለም እውነት ነው የሚያድነን አባቴ። የምንናገራቸው ነገሮች በሙሉ ለማድላት አይደለም፣ ከህዝቡ ክሬዲት ለመቀበል አይደለም። ተሳስታል። እውነታውን ግን ለህዝቦች እናደርሳለን። ካልጃ እዛም ረገጥክ ይባላል እንዴ? ኢትዮጵያ አንድነን ትላላችሁ፣ አንነጣጠልም ትላላችሁ። በኢትዮጵያ ያለው ችግርና ስቃይ መከራ ከተለያዩ ክፍለ ከተሞች ወይ ደግሞ ክልሎችን እያነሳን ወደ እናንተ ስናደርስላችሁ መከራ ሆነ እኮ። ይሄ እኮ ነው ያለው በኢትዮጵያ ላይ ትልቁ ጠባሳችን ይሄ ነው ያለው። በወለጋ ብቻ አይደለም አሁን ይሄ ጦርነት የሚቆመው በወለጋ ህዝብ ብቻ አይደለም። አሁን ልንገራችሁ፣ አሁን ወደ ወላይታ የሚደረገው ግብግብ ይሄ ነው የሚባል አይደለም። እኔ ክሊር ይሁንላችሁ በጣም እኔ አገው ተወላጅ ነው ስለ ወላይታ ምን አገባኝ ማለት አልችልም። እኔ አገው ተወላጅ ነው ስለ ወሎ ወይ ደግሞ ስለ ወለጋ ያለው ግፍ ዝም ማለት አይጠበቅብኝም አባቴ። የግድ የነሱ ተወላጅ መሆን አይጠበቅብኝም። ደጋግመን ወደ እናንተ እናደርስላችኋለን።
አሁን የሚደረገው ጥድፊያ ይሄ ጦርነት በወለጋ ህዝብ የሚቆም አይደለም። ወደ ወላይታ ለመዝመት አሁንም ትልቅ የሆነ ሴት አፕ ነው ያለው። እዛች ይነካሉ፣ እዛች ጋር ሴት አፕ ላይ ያስተካክላሉ። ይሄ ነው ያልነቃ ነው። በጣም የሚገርማችሁ ነገር ቀደም ብለን ነቅተን ጉሮራቸውን እፍና አድርገን የምንሞግታቸው ጎሸም የምናረጋቸው ግን መድኃኒታቸው ነን። በጣም የሚገርማችሁ በተለይ ካልያ ጋር እኔ እግዚአብሔር ምስክሬ ነው ብላችሁ በጣም ዲሲፕሊን አድርጌ በጣም ተጠንቅቄ አንዱን አስደስቼ አንዱን ላለማስከፋት ከማደርጋቸው ጥንቃቄ እንኳን ለናንተ ለኔ ራሱ ለውስጤ ታወቀኛል። ይሄንን ገፍቶ የሚመጣ ግለሰብ ግን አጥንት ሰርስሮ የሚገባ ስድብ አለኝ። በጣም በደርዘን ነው የምላችሁ። አጥንት ሰርስሮ እድሜ ልካችሁ አንገታችሁ ቀና የሚያረጋችሁ ስድብ አለኝ። ይሄ ስድብ ግን አይጠቅመንም። በስድብ ሀገር ልትገነባ አትችልም። በጠረጴዛ ነው ችግራችን መወያየት መቻል አለብን። ካልያ በኢትዮጵያ ያለ አቋም ምንድነው ነገር ሸኔ የተባሉ የድርጅቱ መስራቾችና አመራሮች አምስቱም በእጃችን ቁጥጥር ውስጥ ገብተዋል። እነማን እንደሆኑ ሸኔ የምትለው እንድትቋቋም ቅድሚያ የተሳተፈና ከሱ ስር ያሉ ከሸኔ ስር ተሰግስገው ሸኔን ለማበረታታት ወይ ደግሞ ከኦነግ ግጭት ለመፍጠር ያደረጉት ሲስተም አይተናል። ኦነግ ግን ብልጥ ነው። እንደፈለጋችሁ ጨፍሩበት ህዝባችን ግድ የላችሁም። እኛ ግን እዚህ በትዕግስት በረሃብና በችግር በፀሐይና በብርድ ተፈራርቆብን ሰላማችን የምናገኝበት ጊዜ ቅርብ ነው ሲሉ ነበር። አሁን ከተማ ላይ ገብተውልሃል። ምን እንደምታረጋቸው ማደን ነው። ይሄንን ነው የሽግግር መንግስት የክልል 3 ከፍተኛ አመራሮች ስሜታቸው መቆጣጠር የተሰናቸው የደሴ መያዝ እጅግ በጣም አናደዳቸው። ደሴ መያዟ ደስዋ ስትሽኮረመም የነበረችው ለበርካታ ሳምንታት ህዝቦች ነፃ ስለወጡ ይሄንን ማስደሰት ሲገባቸው መደሰት ሲገባቸው ግን ቂም ስላለባቸው ወለጋ ህዝብ ላይ ይሄንን ቂም ለመወጣት ሲሉ በከፍተኛ ሁኔታ ያለና የሌለ ኃይላቸው በመጠቀም በህዝቦች ላይ ግፍ እየተፈጸመ ያለው በእውነት እጅግ በጣም ያሳዝናል። እኔ ጋር ቪዲዮ ባትልኩ መልካም ነው። የፈለገ ቪዲዮ ሬሳ ሰው እየተገደለ እንደዚህ ወደኔ ብትልኩ እኔ ሼር አላረገውም። ከህጉ አንፃር ነው የምላችሁ። እኔ ጠልቼ አይደለም። ፌስቡካችን ትንሽ እድሜ ይኑረው፣ ድምጽም እንሁን። እንዲዘጋ ፍላጎት ያላችሁ አንዳንዶች ደግሞ በኦሮሞ ስም ገብታችሁ እንደዛ አይነት ቪዲዮ እንደምትልኩ አውቃለሁ። በውስጥ መስመር ለእናንተ ምልክት ይሆናችሁ። የትግራይ ተወላጅ መስላችሁ ሬሳ ምን የምትልኩ ወንድምና እህቶች ፖለቲካው ተበልጧል። አሁን ምንም ብታረጉት ምንም በምንም ተአምር ማንንም ልትሸውድ አትችልም። እድሜ እንዲኖረው ሚዲያችን ድምጻችን እንድናሰማበት እንዲሁ ዘና ፈታ እንድትሉ ከካልየ ጋር ገብታችሁ በጣም ጭንቀት ውስጥ ያላችሁ እንዲያም አንዳንዴ የካልየ ፔጅ እኮ መድኃኒት ነው ይላሉ። እውነት ነው። የካልየ ፔጅ አንዳንዴ መድኃኒት ነው፣ ትንሽ ፈገግ ያሰኛል ይላሉ። እኔ እርግጠኛ ባልሆን ከናንተ ደግሞ እስኪ 1 2 3 ሰው 2 2 ጻፉ እስኪ ልስማችሁ። የካልየ ፔጅ ትንሽ መድኃኒት ነው ይላሉ። ትንሽ ዘና ፈታ ያረጋናል። ዘና ፈታ እንላለን የምትሉ ካላችሁም እዚህ 2 2 ቁጥር ጻፉ እስኪ። ሁለት ቁጥር ጻፉ እስኪ ይልላችሁ። አትፈራጁ፣ አትሸማቀቁ። ኦፓ ሳርዬ አላየሁሽም፣ ይቅርታ የኔ ማር። በሳርዬ የመጣብኝማ እግዚአብሔር ምስክሬ ነው የምላችሁ። በዚች አይኔ ብሌን መጣ ማለት ነው። አለች ቅመም ነበረች፣ ቅመም ጠፋች። ያው አረብ ሀገር ነው ያለችው መሰለኝ፣ ስራ በዝቶባት ሊሆን ይችላል። ሳራ በጣም አመሰግናለሁ። መድህን አመሰግናለሁ። ፈይሳ አመሰግናለሁ። ቄሮ የጠፋ ሰው ዌልካም ብያለሁ። በተለይችን ቁምጣና ጠጅ ስትጠጣ ነው ትመቸኝ። ኦኬ በጣም ብዙ ሰው አለ። 2 2 ቁጥር የሚጽፍ አዜብ አዚቲ ነበር አንዲት ማቃት አዜብ አይደለም። ኦኬ ገነት በጣም አመሰግናለሁ። ሳርዬ እውነት ከልብ አከብርሻለሁ።
አንተ ያልከው በጣም አመሰግናለሁ። አሊ አመሰግናለሁ፣ ተቀብያለሁ። አህመድ ኦኬ ታንክ ዩ ቨሪ ማች። ኪዳና አመሰግናለሁ። አሊ እጅግ በጣም አመሰግናለሁ። ሰላሙን አመሰግናለሁ። ሙሉ አመሰግናለሁ። ሃይካሉጃ አሽያ ሰላም ብያለሁ። የጠፋች ሰው ኦኬ፣ ከባድ ሰው መጥቷል። እዚህ ጋር ላስገባት ነበር፣ ያው ሰምን ነገር አትወድም። ኦኬ መክዲ በጣም አመሰግናለሁ። እውነት ስለተናገር ከእግዚአብሔር ይባርክ። አይ እንደዚህ መቅደስ እንደዚህ ሁለተኛ እንደዚህ እግዚአብሔር ምናምን አልወድም እኔ። ይሄ ውስልትልት አልወድም እኔ። ግልጽ ነው፣ ግድ የላችሁም። ሰኔ የታለ ሰኔ ለጋብስላችሁ። ኦኬ መጋበዝ አልቻልንም። ኦኬ ፈሲያ በጣም አመሰግናለሁ። ሙልተዘሚ በጣም አመሰግናለሁ። አሊ እጅግ አድርጌ በጣም አመሰግናችኋለሁ። 2 ቁጥር በዛ። ዋግላስታ ኸምራ ሳራ አፍቃዱ በጥበቡ ኦኬ ትንሽ በሸም ላርጋችሁና ትንሽ ወደ አጀንዳችን እንገባለን። አምሽ ምን አለች መሰለ ሳራ፣ በጣም የሚገርምህ ነገር ያው እኔ የፖለቲካ አኩራፊ ደግሞ አይመቸኝም። ሞግችኝ መቼም ሰምቻለሁ። እንግዲህ ሳርየም ጠጅኔ አወጣለሁ አለች። አሜሪካ የሚባለው ሀገር እኔ በራሴ ወጪ ጋብዛለሁ ብላኛለች። እና እንግዲህ አንተ እዛ ካብዛ ኦኬ ባይዘው ወይ አማን ለምንድን ነው የማትልክልን ሰንደቅ ዓላማው? በዚህ አጋጣሚ አማሃ ካለ የምታዳምጠኝ ከሆነ ሰንደቅ ዓላማው ባለፈው በላኩልህ አድራሻ ብትልክልኝ ይደርሰኛል። እና ሳርዬ ሳሩካ ይሄን ያክል አንቺ ጎሸም ካርኩሽ ይበቃሻል። አታኩርፊ፣ ግን አኩራፊ አልወድም። አኩራፊ ፖለቲከኛ ነው ያልወድም፣ ጥሎብኝ አልወድም። ልክ ከሙጀል ያልተናነሰ በሽታ ነውና ስለዚህ በጣም ጠንቀቅ ብላችሁ በጣም በርካታ ሰዎች ሊቲያዬ በጣም አመሰግናለሁ። 2 ቁጥር ጻፉ ባካችሁ። የካሉጃ ትንሽ ዘና ፈታ ያደርገናል፣ ይመቸናል። 1% ካንተ እንደ መድኃኒት እንጠቀማለን የምትሉ ካላችሁ 2 ብቻ ጻፉ። ብዙ ጽሁፍ ማያስፈልገን። ይሄ ገብርኤል ማርያምን አትክተቱብኝ። እዚህ የክርስቲያን እምነት ተከታይ ነኝ፣ ግን እንደዚህ የሚል ልብጥብጥ አልወድም። 2 ብቻ ነው ጻፉ ያልኳችሁ። 2 ቁጥር ዋው ኦኬ ዋግ ላስታ አማሃ አድራሻው ብትልክልኝ በላኩልህ ብትልክልኝ ሰንደቅ ዓላማው ደስ ይለኛል። የለም መሰለኝ አማሃ ወጥቷል መሰለኝ። ኦኬ በመሰረቱ ወደ ጎጃም አካባቢ ያለው የኦሮሞ መልክዓ ምድር እንደሆነ ሁላችንም የምናውቀው የማይካድ ሀቅ ነው ብዬ ገምታለሁ። ይሄን ክድም ከአባይ ተሻግረው ጭምር ነው የምላችሁ የኦሮሞ ህዝብ ለበርካታ ዘመናት ሲኖርበት የነበረ ምድር መልክዓ ምድር እንደሆነ ሁላችንም እናውቀዋለን። በተለይ ታሪክ የምታውቁ ጂኦግራፊ የምታውቁ የምናገራት ነገር እኔ ጥርጥር አድርጌ ነው የምሰጣቸው። እንዴት እንትን አድርጌ እንዴት ሲስከላቻችሁ ዲፕሊ ገብቼ ፖለቲካ ልፈተፍት አይደለም። ነገር ግን እነሱን ሲስተማቲካል በሆነ መንገድ ለበርካታ አመታት በማፈናቀል አሁን ለደረስንበት ግብግብ በጣም የሚገርማችሁ ነገር ይሄ መፍትሄ እንድናገኝ ነው። ሌላ ነገር አይደለም። ወደ ጦርነት እንድንገባ ወደ ሽኩቻ እንድንገባ አይደለም። ያለ ራስ ያለ ይሄ ማለት ነው እንግዲህ ሌላ ሰው መጥቶ የኔ ነው ቢለኝ በጣም አስቸጋሪ ነው። በጣም ከባድ ነው። ብዙ ነገር ሊያዳርሰን ይችላል። እኔ ምሳሌ የምሰጣችሁ በትንሹ ነው። ያንተ ያልሆነውን አትመኝ አባቴ፣ አትመኙ። ከእንግዲህ በኋላ ኢትዮጵያ ካሉጃ የመንግስት መዋቅር ፈርሷል ያልከው ለምንድን ነው? በውስጥ መስመር በርካታ ወንድምናቶቼ ጥያቄ ያቀረቡልኝ። እውነት ነው፣ ሀቅ እኮ ነው፣ የሚታይ እኮ ነው፣ የሚዳሰስ እኮ ነው፣ እያየን እኮ ነው ያለ ነው። በተለያዩ ከተሞች ህግ የለም የሚያስብልህ እኮ ህግ የለም የምትልበት ሀገር ላይ ምንድን ነው? ምን ሲፈጠር ነው? ምን ሲሆን ነው? ተራ ዜጋ አደባባይ ላይ መሳሪያ ይዞ ሲዞር ስታየው ነው። ሰላም ቢሆን ኑሮማ ይሄን ያክል መቼም ጦርነት አይካሄድም ነበር። እውነታው ግን ያለው ይሄ ነው። በተለያዩ ከተሞች ሄዳችሁ ብታዩ በእውነት እጅግ በጣም የሚያሳስብ ሴቱ ሳይቀር መሳሪያ ተሸክሞ ሲዞር እንደነበረ እኮ የዛሬ 6 ዓመትና 5 ዓመት ስንጮህ ነበር። ተገቢ አይደለም ብለን ስናወግዝ ነበር እኮ። ወንዱ ብቻ ሳይሆን
ሴቶች መሳሪያ እየተሸከሙ ነው። መንግስት የለም ወይ? ህግ የሚያስከብር የለም ወይ ብለን ለበርካታ አመታት ስንጮህ ነበር እና አሁን እንዴት አድርገህ ልትመልሰው ነው? ይሄ ህዝብ አሁን እንዴት አድርገህ ነው ልትሸመግለው የምትችለው? ከበተንከው በኋላ ራስ በራሱን ካቀጣቀጥከው በኋላ የትግራይ ህዝብ በትግራይ ተወላጅ እንዲጨፈጨፍ ተደርጎ የኦሮሞም እንደዛው የአማራውም እንደዛው የአገውም እንደዛው አሁን ወደ ወላይታ የሚደረገው ሩጫ ቃል ለሰማይ ለምድር ነው የምላችሁ። የወላይታ ህዝብ ዋዘኛ አይደለም። የወላይታ ህዝብ ዋዘኛ አይደለም። ቀላል ህዝብ አይደለም። እኔ እርግጠኛ ሆኜ መናገር እችላለሁ። በእርግጠኝነት መልካቸውን ጠልተን ባህላቸውን ጠልተን ሀብታቸው የምንወድበት ምንስ የለም። አሁንም የወላይታ ህዝብ እጅግ በጣም ለበርካታ አመታት ድምጽ ያጣ ህዝብ ነው። አሁንም በወላይታ ላይ የሚደረገው ሰጣ ገባ በጣም ከባድ ነው። እኔ ግልጽ ላድርግላችሁ፣ ልክ እንደ ወለጋ ጦርነት ጊዜ የሚፈጅ እንዳይመስል ክሊር ላድርግላችሁ። ባለፈው አመታት ታስታውሱ እንደሆነ የወላይታ ህዝብ የሚጠይቀው ጥያቄ መልስ ባለማግኘቱ በርካታ የሆኑ ህዝቦች አኩርፈው እንደነበረ በኩርፊያ የወሰዱት እርምጃ አዲስ አበባ ለአንድ ሳምንት መንገድ ስለዘጉ ብቻ ለአንድ ሳምንት ህዝቡ ዋይ ዋይ አለ። ቲማቲም ባንዲያው ተወደደ። በ24 ሰዓት ውስጥ ቲማቲም ተወደደ። በጣም የሚገርማችሁ ነገር የአትክልት ፍራፍሬዎች በ24 ሰዓት ውስጥ ጨመረ ዋጋው። ምን ያክል ጠንካራ ህዝብ እንደሆነ የሥራ ህዝብ እንደሆነ የሚጠይቀው ጥያቄም አግባብ ነው። ክልል መጠየቅ ማለት እኮ የሚያስነውር አይመስለኝም። ይሄን ያክል ሰጣ ገባ ያለችው ምንድነው ስትል ግን የመሬት ሽሚያ ያለ ኃይል አለ። የመሬት ጥቅመኛ ሆነ በሃይማኖት የነበራቸው የፖለቲካ ሲስተም ሲነቃባቸው ታስታውሳላችሁ አይደል? ላይ ተራለህ አለው። ጃልማራው ደግሞ ብልጥ ነው። አጠገብ እሳት አለ እንዴ አለው። ፈገግ እያለ ገብቶታል። አሁን ያኔ ልጁ በደንብ አየው ማለት ነው። ለይቶታል ጃልማራው መሆኑን። ይቅርታ ይልና ዞር ብሎ እዛች ክሰል ቡና የሚያፈሉት ክሰል የለም ክሰል አጠገቡ እያለ ላይተር አለ ወይ ብሎ ተነሳ። እሱን ለማየት ስለፈለገ ነው። ያ ወንድማችን ግን ሲጋራውን ሊለኩስ ጎንበስ ሲል ያው እያጨሰ አስተካክሎ ሲጋራውን ዞር ሲል ጃልማሮ ካጠገቡ የለም። ተሰለበ። እውነትም ይሄ ጃልማሮ ነው፣ ሰላቢ ነው አለ። ያኔ ፖስት ባደረግነው የፍንፍኔ ባለስልጣናት በሙሉ ተቅማጥ በተቅማጥ ሆኑ። እግዚአብሔር ምስክሬ እንደ ቀልድ ይመስላችኋል አይደል? ተቅማጥ በተቅማጥ ከተማዋ በሙሉ በሸርተት ያለቀች። ይህን ያክል የሚያሰጋን ለምንድን ነው? የሆነ ድብቅ የሆነ የውሸት ፖለቲካ አራማጅ አለ ማለት ነው። ገባችሁ? በጣም በሚያሳዝን ሁኔታ። ስለዚህ ህዝቦች ጋር የምናደርገው ሰጣ ገባ ደጋግሜም ተናግሬ ያለው ይቅርታ የምንጠይቅበት ጊዜ ይመጣል። እግራቸው ላይ ወድቀን ይቅርታ የምንጠይቅበት ጊዜ ቅርብ ነው። ምህረት ያደርጉልናል አያደርጉልንም? እኔ በጣም ፈራለሁ። በጣም ነው የምፈራው። ምክንያቱም በርካታ ነገሮች ተብላሽቶባቸዋል። በጣም በርካታ ይቅር የማይባሉ አሁንም ሳይረፍድብን ቀደም ብለን ወጣ ብለን ከነዚህ ህዝቦች እኩል ተጠቃሚ የምንሆንበት አክብረናቸው አክብረውን ተሳስበን አስበንላቸው አስበውልን የምንኖርበት ጊዜ መፍጠር መቻል አለብን የሚል አቋም ነው ያለኝ። እዚህ ረገጥክ እዛ ረገጥክ ከምትለኝ ነገ ደግሞ እንዴ ኢትዮጵያዊ ሆነ ስለ ኤርትራ ስታጎመግም አልነበረም ወይ? ኢትዮጵያዊ ሆነ ስለ ሊቢያ ስታቀነቅን አልነበረም ወይ? የሊቢያ ህዝብ ተጨፈጨፈ ብላችሁ ስትሉ አልነበረም ወይ? ኢትዮጵያ ውስጥ ያለው የኢትዮጵያ ብሔረሰቦች ውስጥ ገብተን ግን ያለውን ችግር በምንችለው አቅም ድምጽ ስንሆን አሁን እኮ ያየው ነው የሚጽፉትን በጎን ስለማያቸው ነውና ስለ ወላይታ ምን አገባህ ይለኛል። ስለ ወላይታ ህዝብ ስለተናገርኩ ስለ ወላይታ ህዝብ አያገባህም አለኝ። ይሄን እንደዚህ አይነት ሸንካላ የሆነ ጦርነት ወይ ደግሞ ትግል ነው ያጋጠመን። በኢትዮጵያ ላይ ያለው ፖለቲካ ሸንካላ ፖለቲካ የምንለው ወደን አይደለም። ካሁን በኋላ ግን ያለው ነገር እኔ እርግጠኛ ሆኜ መናገር እችላለሁ። ካሁን በኋላ አሁን ያለው ጦርነት